ሰላም ዩቲዩብ አዲስ ጀማሪ ዩቲዩበር ነኝ። ሰብስክራይብ እና ይሄን ቪዲዮ ደግሞ ላይክ በማድረግ ጀምሩ። እንግዲህ የሁላችንም ጥያቄ የሆነውና ሁላችንም የምንፈልገው ነገር ቢኖር ዩቲዩብ ላይ እንዴት መከፈል ይቻላል እና ደግሞ ምን ነገሮች ያስፈልጋሉ ዩቲዩብ ለመጀመር የሚለው ነው። በቃ ዩቲዩብ ለመጀመር ኢትስ ሶ ሲምፕል፣ በጣም በትንሽ ነገር መጀመር እንችላለን እና ከትንሽ ነገር ስንጀምር ማይክ መግዛት እንችላለን። ማይክ ከ2000 እስከ 2500 ብር ድረስ ማግኘት እንችላለን። ሪንግ ላይት ደግሞ ትንሽዬዋ ከተገኘች ማለት ነው። ምክንያቱም አሁን እንደኔ ብርሃን ቦታ ላይ የምትቀርጹ ከሆነ እሱ ችግር የለም ሪንግ ላይትም አያስፈልጋችሁም። ግን ቁጭ ብላችሁ ምናምን ለምሳሌ ለሪያክሽን ቪዲዮ ምናምን ሊሆን ይችላል፣ ለእነሱ ግን ግዴታ ነው ሪንግ ላይት ትንሽዬዋን። እሱን ከ2500 እስከ 3000 ብር ማግኘት ትችላላችሁ። ይሄንን ካገዛችሁ በስልካችሁ ካሜራ ደግሞ መጠቀም ትችላላችሁ። እንደ ድንገት እንኳን በቃ ይሄንን ነገር አልሰራም ምናምን የመሰላቸት ነገር እንኳን የሚመጣባችሁ የትልቅ ብር ነገር ገዝታችሁ በኋላ ኪሳራ ነው ለእናንተም እና በትንሽ ነገር ብትጀምሩ ደግሞ ቀስ በቀስ ከፍ እያደረጋችሁ ትሄዳላችሁ። እና ደግሞ እኛ ምን አይነት ኮንተንት ይዘንላችሁ እንድንመጣ ትፈልጋላችሁ? ማለት በምን አይነት ኮንተንት እንምጣ? አዲስ ጀማሪ ስለሆነ እንድታበረታቱን እንጠይቃለን። እና ይህንን ቻናል ሰብስክራይብ በማድረግ ላይክ ሼር በማድረግ ለሁሉም እንድታዳርሱና በአጭር ጊዜ ደግሞ ብዙ ሰብስክራይበር አግኝተን ወደ እናንተ ለመድረስ እንደምንሞክር ተስፋ አደርጋለሁ። እና ቢያንስ ከፍ ያለ ደረጃ ላይ ስንደርስ ወይም ደግሞ በዛ ያለ ሰብስክራይበር ሲኖረን የተለያዩ ጊቫዌዎችን እናዘጋጃለን። እና ይሄ ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ